ቪዲዮዎቻችሁ ብዙ እይታ ወይም ቪው እንዲያገኙ ይፈልጋሉ? እንግዲያውስ ዋና ሚስጥሩ የሚጠቀሙበት ካሜራ ሳይሆን እንዴት ኤዲት እንደሚያደርጉት ስለማያውቁ ነው። ዛሬ በካፕከት ብቻ በመጠቀም ቪዲዮዎቻችሁን እንዴት ማራኪ ማድረግ እንደምትችሉ አሳያችኋለሁ። ሰላም ኢትዮቲች ነኝ። በዚህ ቪዲዮ በስልካችን በቀላሉ ድንቅ ስራዎችን የምንሰራበትን የካፕከት ኤዲቲንግን መረጃዎችና ጥበቦች ደረጃ በደረጃ የምናይ ይሆናል። ይህንን ለመስራት አንድ ወሳኝ አፕሊኬሽን ከስልካችን ላይ ያስፈልገናል። እሱም ካፕከት ይባላል። ካፕከትን እንዴት እናገኘው ካላችሁኝ ለአንድሮይድ ስልክ ከፕላይ ስቶር ታወርዳላችሁ፣ ለአይፎን ስልክ ደግሞ ካፕ ስቶር ታወርዳላችሁ። ይህን በማውረድ ታዘጋጃላችሁ። እዚህ ላይ ትኩረት ማድረግ ያለብን ነገር ሁላችንም ብዙዎቻችን ይህንን ኮርስ ለመውሰድ ተምረን በተለያየ ሶሻል ሚዲያ ወይም ኦንላይን ወይም ደግሞ በአካል ተምረን ነው አይደለ ይህን የምናውቀው። ስለዚህ ለእናንተ ደግሞ እኛ የተማርነውን ለማስተማር ተዘጋጅተናል ወይም ደግሞ አቅርበናል። እናንተ 20 ደቂቃ በትኩረት በአቴንሽን በመረዳት ቪዲዮ ኤዲተር መሆን ትችላላችሁ። ስለዚህ ይህንን ቪዲዮ 20 ደቂቃ በትክክል ካያችሁ እናንተ ቪዲዮ ኤዲተር መሆን ትችላላችሁ። የተሟላ ለዩቲዩብ የሚሆን ሙሉ 6 ስቴፖችን ያካተተ ቪዲዮ ሰርች አሳያችኋለሁ። ስለዚህ በዚህ ቪዲዮ የሚካተቱት አንደኛ አስፔክት ሬሾ ምንድነው፣ እንዴት እንጠቀማለን እናያለን ማለት ነው። ሁለተኛ ቪዲዮ ስፕሊቲንግ ይባላል። እዚህ ላይ ቪዲዮ ከቲንግ ወይም ደግሞ ቪዲዮ ስፕሊቲንግ እዚህ ላይ በጣም ትልቅ ስራ አለ። በደንብ ዋናው ስራ እዚህ ላይ ነው። ስለዚህ እዚህ ላይ እንዴት እንደምንሰራ አሳያችኋለሁ። ሌላኛው ትራንዚሽን ነው። ሌላኛው አኒሜሽን ነው። አሁንም ቴክስት እንዴት እንደምናስገባ እናያለን። እንዲሁም ስድስተኛው አጀስቲንግ ነው። ስለዚህ 6 ወሳኝ ስቴፖችን በመጠቀም የተሟላ ቪዲዮ ሰርተን እናያለን። ስለዚህ ሁላችሁም ቪዲዮውን እስከ መጨረሻው ተከታተሉ። 1 ደቂቃ 2 ደቂቃ ወይም 5 ደቂቃ አይቼ ይገባኛል ብላችሁ ያሰባችሁ ሰዎች ካላችሁ ቪዲዮው ለእናንተ አይሆንም፣ እንዳታዩት ማለት ነው። ስለዚህ በትኩረት 21 ደቂቃ 25 ደቂቃ በደንብ አይታችሁ እዚሁ ላይ ቪዲዮ ኤዲተር መሆን ትችላላችሁ። አሁኑኑ ወደ ቪዲዮአችን። አሁን የምንመለከተው በካፕከት ቪዲዮ ኤዲቲንግ ስናደርግ 6ቱን ስቴፖች ተጠቅመን እንዴት ቪዲዮ ኤዲት እንደምናደርግ አንድ ባንድ በግልጽ ማብራሪያ እናያለን። ሁላችሁም አብራችሁን ቆዩ። አሁን ሁላችሁም ካፕከት አፕሊኬሽን ከሌላችሁ ለአንድሮይድ ከፕላይ ስቶር እንዲሁም ደግሞ ለአይፎን ካፕ ስቶር አወርዳችሁ አዘጋጅታችኋል። ስለዚህ አሁን ወደ ካፕከት እንሄዳለን። ካፕከት ላይ እንገባለን። ካፕከት ላይ ከገባን በኋላ ልክ እንደዚህ ይመጣልናል። እንጠብቀዋለን። ከዛ ልክ የመደመር ምልክት ወይም ደግሞ ኒው ቪዲዮ ምትል ከላይ ትታያችኋለች በስተግራ ጫፍ። እሷን እነካለሁ። እሷን እነካና ያዘጋጀሁትን ቪዲዮ አመጣለሁ። ያዘጋጀሁት ቪዲዮ አለ አመጣለሁ። እሱን አመጣና ይሄው አድ ምትለዋን ከታች በስተቀኝ ታች ላይ ያለችውን ነክቼ አልፋለሁ። ከዛ ልክ እንደዚህ ይመጣልኛል። እንደዚህ ሲመጣልኝ አሁን በቃ ቪዲዮ በትክክል ካፕከት ላይ መጥቷል ማለት ነው። ስለዚህ የመጀመሪያው ስራችን የሚሆነው አንደኛው ስቴፕ አስፔክት ሬሾ ማስተካከል ነው። ስለዚህ አሁን እዚህ ላይ ተመልከቱ። ልክ ቪዲዮአችን እንደዚህ አድርገን ቼክ ስናደርገው ገብቷል በትክክል። እዚህ ታች ላይ ደግሞ ያሉ ሴቲንጎች አሉ። እነዚህ ወሳኝ ሴቲንጎች ናቸው። ዋናዎቹ ስራ የሚሰራው በእነዚህ ነው። እዚህ ላይ ባሉ ሴቲንጎች ነው። ስለዚህ አሁን ምን አደርጋለሁ? ከታች ላይ ሳብ አድርግና የምንፈልገው አስፔክት ሬሾ አይደል? የመጀመሪያው ስራችን አስፔክት ሬሾ የሚል ይኸው እዚህ ጋር እሱን ጠቅስ አደረገው። ኦሪጂናል ይላል 9:16 ይላል 16:9 ይላል። ስለዚህ እዚህ ላይ ኦሪጂናል ማለት ለሁሉም ነው። 9:16 ሆነ ማለት ደግሞ የቲክቶክ ነው። ለቲክቶክ ለምሳሌ ቪዲዮ ኤዲት የምናደርግ ከሆነ 9:16 ይሄን ነክተን ልክ እንደዚህ ስንነካ ለምሳሌ ለቪዲዮ ስንሰራ ለዩቲዩብ የሰራነውን ቪዲዮ ወደ ቲክቶክ ስንለቅ ልክ ሬሾውን እዚህ ጋር ስናስተካክል ቪዲዮ እንደዚህ ይመጣልን። እንደዚህ ሲመጣልን በእጃችን ነው ስራችን የምንሰራው። በእጃችን ማስተካከል አለብን። አሁን ይሄን የዩቲዩብ ቪዲዮ ነው ለቲክቶክ ስሰራው መሃል ላይ ብቻ ነው የሚታየው ጠቆር አይደል? እጄን እዚህ ጋር ጣል አደርግና እንደዚህ ለጥጠዋለሁ። እንደዚህ ልክ በእጄ እንስበዋለሁ ማለት ነው። ይሄው አሁን ልክ በቲክቶክ ሬሾ መጣልኝ ማለት ነው። ከዛ ይሄን ከነካው በኋላ የራይት ምልክቷን ነክቼ ልክ ለቲክቶክ ከሆነ የምሰራ እንዲህ አድርጌ እሰራለሁ ማለት ነው። እኔ ግን አሁንም ማሳያችሁ አስፔክት ሬሾውን የዩቲዩብ አድርጌ ነው። ስለዚህ ዩቲዩብ የሚለውን እዚህ ጋር ጠቅ አደርጋለሁ። ዩቲዩብ የሚለውን እዚህ ጋር ስነካ ደግሞ ይኸው ለቲክቶክ ስለተሰራ ምን አይልም በእጃችን ስትሬች ስላደረግነው
እሱ መስተካከል አለበት። ይሄው አሁንም በእጄ ይዝና እንደዚህ ስበዋለሁ ወደ ነበረበት ስስበው ልክ እንደዚህ ይመጣል። ከዛ እንደዚህ ከመጣ ልክ እንዲህ አድርጌ ጥቁሯን ፓርት በሙሉ እንዲሞላ አደርገዋለሁ። ይሄው በነበረበት ሆኗል። አሁን የራይት ምልክቷን ነካለሁ። ስለዚህ አስፔክት ሬሾ የመጀመሪያው ስራችሁ ካፕከት ላይ ቪዲዮ ኤዲቲንግ ስታደርጉ አስፔክት ሬሾ መለየት ነው። ለቲክቶክ ነው ለዩቲዩብ ነው የሚለውን እዚህ ጋር መለየት አለባችሁ። እሱን ከለያችሁ በኋላ ወደ ቀጣዩ ስራችን እንሄዳለን ማለት ነው። እዚህ ላይ አስፔክት ሬሾ ላይ ለዩቲዩብ ነው ለቲክቶክ ነው የሚሉትን ሁለቱን ካወቃችሁ ሌላው አስፈላጊ አይደለም። ወደ ቀጣዩ ስቴፕ ስነድ ቪዲዮ ከቲንግ ወይም ደግሞ ቪዲዮ ስፕሊት። ይሄ ከኤዲቲንጎች የመጀመሪያውና ዋናውን ትኩረት የሚሰጠው ኤዲቲንግ ነው። ስለዚህ እዚህ ጋር ከት የምናደርጋቸው ለምሳሌ ለዩቲዩብ ቪዲዮ ስንሰራ መሃል ላይ ብዙ ደቂቃዎችን ለምሳሌ የ15 ደቂቃ ቪዲዮ እየሰራን 10 ደቂቃ ከደረስን በኋላ ብንሳሳት እንደገና ከዜሮ መጀመር አይደለም። የተሳሳትነውን አስተካክለን እንጨርሰዋለን። ከዛ በኋላ የሚስተካከለው በከት ነው። በቪዲዮ ኤዲቲንግ ከት ላይ በደንብ መስራት ትችላላችሁ። ስለዚህ እዚህ ላይ በደንብ ትኩረት ያስፈልጋል። አሁን እዚህ ጋር ከት የምናረጋቸው ቪዲዮዎች መጀመሪያ ላይ ይኖራሉ፣ መጨረሻ ላይ ይኖራሉ፣ መሃል ላይ ይኖራሉ። በየቦታው ያሉትን ከት አድርገን አንድ ባንድ ለቅመን እናወጣለን። አሁን ተከታተሉ። ይሄው ለምሳሌ አሁን ይሄን ቪዲዮ አሁን ለምሳሌ እንደዚህ ሳብ አደርገዋለሁ። ይሄው እኔ አሁን መጀመሪያ ካሜራውን አስጀምሬ መጥቼ ድምጽ እስከምጀምር ያሉት ስቴፖች ናቸው እነዚህ። ስለዚህ አሁን ድምጽ የምጀምርበትን ቦታ አዳምጥና እሱ ላይ ከታርጌ አላስፈላጊውን አስወጣለሁ። ይሄው ገና ዝግጅት ላይ ነኝ። ስለዚህ ይሄው ጀመረ። ስለዚህ ከጀመረበት አካባቢ ያለውን እዚች ጋር ልክ ይሄው እንቅስቃሴ ሳልጀምር ያለው ፓርት ላይ አስቆመውና ቸክ አደርጋለሁ። ይሄው ስለዚህ አሁን እዚች ላይ እንደዚህ አደረግና ልክ አሁን እዚህ ጋር ስፕሊት ስናረግ ወይም ደግሞ ከት ስናረግ በሁለት አይነት መንገድ ከት እናረጋለን። ከታች ላይ ልክ እንደዚህ የመቀስ ምልክት ካለች ኤዲት የምትለዋን ይችን በመንካት እዛ ስፕሊት የሚለው ይመጣል። ስፕሊት የሚለውን መንካት ትችላላችሁ። ሌላኛው ደግሞ ቪዲዮውን ክሊክ ስታረጉት ነጭ ጠርዝ ይመጣላችኋል። እሱ ከመጣላችሁ ከታች ስፕሊት የምትለዋ ትመጣለች። ስለዚህ አሁን እኔ ይሄው ስፕሊት የምትለዋ እነካለሁ። ልክ ይህን ከነካው በኋላ እዚህ ላይ በደንብ ጥንቃቄ ያስፈልጋል። ብዙዎቻችሁ ይህን ከነካችሁ በኋላ ዝም ብላችሁ ድሌት የምትሏላችሁ። ስለዚህ እዚህ ላይ በደንብ ተጠንቀቁ። አሁን ስፕሊት ያደረኩት ፓርት ነጭ የበረው የምፈልገውና የማስቀረው ፓርት ነው። ስለዚህ እዚህ ላይ ይሄን እንደነካ ነጭ እንደሆነ እዚህ ጋር ድሌት ብለው የምፈልገው ፓርት ተቆርጦ ይወጣብኛል ማለት ነው። ስለዚህ አሁን ይሄንን ወደ ግራ አስበዋለሁ። አያችሁ፣ ወደ ግራ አስበው የማልፈልገው ፓርት ምን ሆነ? ነጭ ሆነ። ወይም ደግሞ የማልፈልገው ፓርት ላይ አሁን ከት ያደረኩት በነጭ በርቷል። ወይም ደግሞ ነጭ ሲባራላችሁ ምን እናረጋለን? እዛ ድሌት የምትለዋን ነካለን። አሁን ድሌት የምትለዋን ጠቅስ አረጋት አስወገደልኝ ማለት ነው። ይሄው አሁን ይሄው ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። በስልካችሁ ብቻ ህይወታችሁን መቀየር ትችላላችሁ። ይሄው ለምሳሌ አሁን እዚህ ላይ ይሄው እዚህ ጋር ተመልከቱ። ይሄው ህይወታችሁን መቀየር ትችላላችሁ ብሎ አያችሁታል። በመሃል ስህተት ሰራውና አሁን ስህተቱን ለማስተካከል እየሞከርኩ ነው። ይሄው እንደገና እየተዘጋጀው ነው ማለት ነው። ይህን ሳታውቁ ይሄው አሁን እንደገና እዚህ ጋር ጀመርኩት ማለት ነው። ይህን ሳታውቁ ይሄው ይህን ይሄው አሁን እዚህ ጋር ልክ ይህን ብዬ ከመጀመርበት ፓርት ላይ ይህን የሚለውን ወደማስቀረው ፓርት አድርጌ ይህን ስፕሊት አደርገዋለሁ። ከዛ አሁንም ተጠንቀቁ ያልኳችሁ እዚህ ላይ ነው። ልክ ነጩ ወደ ቀኝ ካለው ከበራባችሁ ምንድነው የምታረጉ? ወደ ግራ ሳብ ስታረጉት እዚህኛው ላይ ይበራል። ይሄን አስወጣለሁ ማለት ነው። አያስፈልግም። እሺ አሁን እንስማው። ይህን ሳታውቁ ይሄው ዩቲዩብ መጀመር ትልቅ ስህተት ነው። ስልካችሁ ብቻ በመሃል ደግሞ ሌላ ስህተቶች ካሉ ከት እያደረግን እንድናወጣ ስለሆነ አሁን በደንብ እየሰማን ነው። መቀየር ትችላላችሁ። ዛሬ ለጀማሪዎች ቀላልና በስልካችን ብቻ ገንዘብ የሚሰራ ትክክለኛ የዩቲዩብ ቻናል ወይም ደግሞ ሞኔታይዝ የሚሆን የዩቲዩብ ቻናል አከፋፈትን ስቴፕ ባይ ስቴፕ እስከ መጨረሻው
እንመለከታለን። ለቤቱ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንድ በትክክል የዩቲዩብ ቻናል ለመክፈት ያሰበ ሰው ከስልኩ ላይ እነዚህ 3 ወሳኝ አፕሊኬሽኖች ሊኖሩ ይገባል። አንደኛ የዩቲዩብ አፕሊኬሽን። እሺ ቆይ እስካሁን ስህተት አላገኘሁም። ወደፊት ልሂድ፣ እስኪ ወደፊት ልሂድና ያስፈልገናል። የጂሜል አካውንት ፓስዋርድ ያለው አንድ ባንድ አሳያችኋለሁ። ተረጋግታችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እስከ ቪዲዮ ፍጻሜ አብራችሁ ከቆያችሁ አሁኑኑ ልክ እናንተም በትክክል የሚሰራ የዩቲዩብ አሁን እዚህ ላይ አንድ ስህተት አገኘሁ። በትክክል የሚል ማለት በትክክል የሚሰራ አሁን እቺ ትንሽ ስህተት ናት። እቺ በትክክል የሚሰራ አያችሁ። እቺን አሁን እንዴት ከታርጌ እንደማውጣት ተመልከቱኝ። በትክክል እዚች ላይ ይሄው። ስለዚህ እዚች ላይ አደርግና ስፕሊት የምትለዋን ታች ነካለሁ። ስፕሊት የምትለው አልመጣላችሁ ካለ ይሄ ልክ ቪዲዮውን ካልተጫናችሁ ስፕሊት የሚለው ካልመጣላችሁ የመቀስ ምልክቱን ወይም ደግሞ ኤዲት የሚለውን ስትነኩት ነጭ ያበራና ስፕሊት ይላችኋል። አሁን እዚህ ጋር ስፕሊት አደርገዋለሁ። ከዛ በኋላ አሁንም ወደዚህ እሄድና ቼክ አደርጋለሁ። ይሄው አሁን እዚህ ላይ አደርግና ልክ የምትለዋን ማውጣት። አሁንም ስፕሊቷን ድግም አረኳት። አያችሁ። ስለዚህ አሁንም መጠንቀቅ ያለብን ስፕሊት ያደረግነው ቦታ የትኛው ነው ወይም ደግሞ ማስወጣት ያለብን የትኛው ነው የሚለውን ማወቅ አለብን። አሁን በስተቀኝ ያለውን ሰው ማስወጣት እዚህ ላይ መሃል ላይ ያለችው ይችን ነው ማውጣት። ይችን ለማውጣት ወደ ግራ ሳብስ አደረገው ነጭ ይበራል። ከዛ ድሌት እላታለሁ። ይሄው ድሌት። አሁን እናዳምጠው እስኪ። አሁኑኑ ልክ እናንተም በትክክል የሚሰራ የዩቲዩብ ቻናል የሚለውን አስወጥቼ በትክክል ይሄው እዚህ ጋር በትክክል የሚሰራ በቃ ምንም እንዳልተሳሳትኩ ይሰማል ማለት ነው። ምንም እንዳልተሳሳትኩ እዚህ ላይ ሆኗል ማለት ነው። ስለዚህ አሁንም ሌላ እንፈልጋለን። መጀመር ህይወታችሁን መቀየር ትችላላችሁ። አሁን ወደ ቪዲዮአችን ይሄው አሁን ደግሞ ወደ ቪዲዮአችን ብዬ ልክ ከአንገቴ ዝቅ እስከምል ያለውን አካባቢው አንገቴ ዝቅ ልል ስለ አካባቢ ይሄ ወደዚህ ያለው አያስፈልግም። አሁንም ይሄን ስፕሊት አደርግና አስወጣዋለሁ። አሁን ይኸውላችሁ አያችሁ፣ የማልፈልገው ፓርት ወደ ግራ ነው ያለ አይደል? ስለዚህ አሁን ስፕሊት እዚሁ ላይ ነጭ የበራበትን ድሌት አደርገዋለሁ። አያችሁ። ስለዚህ አሁን በትክክል እነዚህን እንትን አደረግን። እሺ ስለዚህ አሁን ለምሳሌ እኔ አሁን እዚህ ጋር ያሉትን የተወሰኑ ስህተቶች ነው ያሉ፣ ግን በመሃል እዚህ ጋር ስፕሊት እያደረኩ ላሳያችሁ። እዚህ ጋር አንድ ስፕሊት ላድርግላችሁ፣ እዚህ ጋር አንድ ስፕሊት። እናንተ ግን እዚህ ጋር ያላችሁን ስህተት ታስወጣላችሁ። እኔ ይሄን ስፕሊት የማደርገው ትራንዚሽኑን አኒሜሽኑን ለማሳየት ስለሆነ ነው እንጂ ስህተት ያሉብኝን አስተካክያለሁ ማለት ነው። ይሄው እዚህ ጋር ለምሳሌ ስፕሊት አድርጋችሁ እናንተ የሆነ ነገር አውጥታችኋልናል። ይሄው ልክ እዚህ ጋር አሁን እኔ እዚህ ጋር የማልፈልገው ፓርት እንደዚህ ቢኖር እንዲያርግ ይሄን ድሌት እለዋለሁ ማለት ነው። ስለዚህ ይሄን ስፕሊት ያደረጋችሁት ደግሞ ለምሳሌ አሁን ይሄን ድሌት አድርጌው ነበር አይደል? ይሄን ይሄው ድሌት አደረኩት ላሳያችሁ። ከዛ እዚህ ላይ ወደ ቀኝ የዞረችና ወደ ግራ የዞሩ ቀስቶች አሉና ስፕሊቱን ለምሳሌ እዚህ ጋር ስታዩት በትክክል ካልመጣላችሁና እዚህ ጋር ሌላ ድምጽ የሚያመጣባችሁ ከሆነ ይችን ቀስት ነካ በማድረግ ተመልሱታላችሁ። ይሄው እንደነበር አደርጋለሁ። ዙሬ ስነከው ይሄው ስፕሊት ያደረኩትን አጠፋው። ዙሬ ስነከው አያችሁ። ስለዚህ ያኛው ያስተካከልኩት ስህተት ከሆነ መልሼ እንደገና በአዲስ እዚህ ጋር አስተካክለዋለሁ ማለት ነው። አሁን ልክ እዚህ ጋር ይሄው ስፕሊቶችን ጨርሰናል ማለት ነው። ይሄው ስፕሊት አደረኩ። አሁን ደግሞ ስፕሊትን ወይም ደግሞ ቪዲዮ ካቲንግን በደንብ መስራት አለባችሁ። ዋናው የኤዲቲንግ ዋናው ስራ ቪዲዮ ካቲንግ ነው። እሱን ከጨረሳችሁ በኋላ ልክ እዚህ ጋር ለምሳሌ ይሄው እዚህ ጋር አያችሁት። ከዚህ ላይ ከት አርጌ ያወጣሁትን ቀላልና ልክ እዚህ ጋር ከት የሆነበት ፓርት ይኸውላችሁ አይደለ? ስለዚህ ከት ያደረግንበት ፓርትን ከቪዲዮ ጋር ተስማሚ ይዘት እንዲኖረው ወይም ደግሞ ለሰዎችም አሪፍ እይታ እንዲኖረው ምን እናደርጋለን? እዚህ ጋር ትራንዚሽን ያስፈልገናል፣ እናስገባለን። ይሄው ለምሳሌ አሁን እዚህ ጋር ትራንዚሽን ለማስገባት ይቻት እዚህ ጋር ነጭ ምልክት አለች፣ ቪዲዮ መሃል ላይ እዚህም ነጭ አለች። እነዚህ መሃል ትራንዚሽን እያስገባን እናያለን። ይሄው አሁን እዚህ ጋር ነጯ አነካታለሁ። ስነካት ይኸውላችሁ ትራንዚሽን ይኸውላችሁ። አሁን ትራንዚሽን ስታስገቡ ደግሞ ጥንቃቄ ያስፈልጋችኋል። ልክ እዚህ ጋር ለምሳሌ ስናፕ ባክ አለ፣ ቫይብሬሽን አለ፣ ስሪዲ አለ፣ የተለያዩ እንትኖች አሉ። የፈለጋችሁትን ለእናንተ ለቪዲዮአችሁ ተስማሚ የሆነውን መምረጥ ትችላላችሁ። እኔ ግን እዚህ ጋር ስናፕ ባክ የሚለውን መረጥኩት። ዛሬ ለጀማሪዎች ቀላልና አሁን እዚህ ጋር ስትጠቀሙ ብዙዎቹ ትራንዚሽን ቮሊዩማቸውን መቀነስ አለባችሁ። ከዛ ውጭ ግን የሌለታችሁትን ፓርት አዙረው ያመጡባችኋል።
ለምሳሌ አሁን የሆነ ፓርት ደልታችሁ የደልታችሁበትን ፓርት እንደዚህ ቮሊዩሙ ከበዛ መልሰው እነሱ ያወሩታል። ስለዚህ እንዲነገር ወይም ዙሮ እንዲመጣ ያደርጉታል። በዛ ሰዓት እናንተ እዚህ ጋር ቮሊዩማን 0.1 ብቻ ታደርጉታላችሁ። 0.1 በቃ አለቀ። 0.1 ከሆነ ይስተካከልና በስልካችን ብቻ ዛሬ ለጀማሪዎች ቀላልና ይሄው አሁን ቅድም ለምሳሌ አዎ የሚለውን ያስወጣሁበት ፓርት ነው። እዩ እንግዲህ ቮሊዩሙን ሲጨምረው እንዴት እንደሚያመጣው ዛሬ ለጀማሪዎች ቀላልና በስልካችን ይሄው ለምሳሌ ቆይ ለጀማሪዎች ቀላል የቱ ጋር ነበር የቆረጥነው? መሀል ላይ ነው ወይስ እዚህ ጋር ነው? እስኪ ለቤቱ አዲስ ዛሬ ለጀማሪዎች ቀላልና አዎ የምትለዋን ፓርት እዚህ ጋር በእርግጥ በትክክል ስለቆረጥነው ነው መሰል አልመጣም። ግን አዎ የምትል ፓርት የቆረጥንባት ፓርት አለች አይደል? እሱ ላይ ስታስገቡ ቮሊዩሙ ከተጨመረ ቀጥታ የቆረጣችሁትን ያመጣባችኋል። ስለዚህ መጠቀም ያለባችሁ እናንተ እዚህ ጋር ይሄን ቮሊዩም 0.1 0.2 እና 0.3 እያላችሁ ከ1 2 እና 3 ብቻ ነው መጠቀም ያለባችሁ። እዛ ውጭ ከሆነ ይመልስባችኋል። ለምሳሌ ይኸውላችሁ አሁንም እዚሁ ላይ ይሄን እንደተጠቀምነ አፕላይ ቱ ኦል ማለት እችላለሁ። ለምሳሌ የአንዱን ትራንዚሽን ነው የሰራሁት፣ ግን ለሁሉም እንዲገባ ከፈለኩ አፕላይ ቱ ኦል የሚለውን እዚህ ጋር እነካና የራይት ምልክቱን እነካለሁ። ስለዚህ አሁን ሳብ እያደረኩ ሳይው ይኸውላችሁ እዚህ ጋር ማለት ይኸው ሳብ አድርጌ ሳይው አሁንም እዚህ ጋር የሆነ ቦታም አለ የቆረጥነው ፓርት ይመስለኛል። እስኪ እያየነው ነው። ይሄው እዚህ ጋር አለ ቆያችሁ። አሁኑኑ ልክ እናንተም በትክክል የሚሰራ የዩቲዩብ ቻናል ያችሁ ልክ እንደዚህ በቃ አለቀ። አሁን ትራንዚሽን አስገባ ማለት ነው። እነዚህ ትራንዚሽኖች ደግሞ ልክ አንዱ የተቆረጠው ቪዲዮ ወደዛኛው ሲገናኙ ጥሩ ይዘት እንዲኖራቸው ለማድረግ ነው። እናንተ መርጣችሁ የፈለጋችሁትን በዚህ መንገድ ትጠቀማላችሁ። ይሄ ትራንዚሽን አጠቃቀም ይሆናል። ስለዚህ ሌላኛው ደግሞ አንደኛው አስፔክት ሬሾን አየነ፣ ቪዲዮ ካቲንግን አየነ፣ ትራንዚሽን ከዛ አኒሜሽን እናያለን። አኒሜሽን ማለት ደግሞ ልክ ቪዲዮአችን ሲጀምርና ሲጨርስ ወይም ደግሞ መሃል ላይ ያለው እንቅስቃሴ ወይም ደግሞ ኦቨር ላይ ለምሳሌ ፎቶ ቪዲዮ እናስገባለን በዛ ሰዓት ወይም ደግሞ ጽሁፎችን ስናስገባ የምንጠቀምበት አኒሜሽን ይባላል። ለምሳሌ ይሄን እዚህ ጋር ክሊክ አድርግና አኒሜሽን የሚል እዚህ ጋር ይኸውላችሁ አያችሁት። የዚህን ቪዲዮ አኒሜሽን ሲጀምርና ሲጨርስ ያለውን እዚህ ጋር ሰርች ላሳያችሁ። እዛ አኒሜሽን የሚለውን ስነከው እዚህ ላይ 3 ወሳኝ ስቴፖች አሉ። የመጀመሪያው ኢን ነው። ኢን ማለት ሲገባ ማለት ነው። ፎቶ ለምሳሌ ብታስገቡ መጀመሪያ ላይ ሲመጣ እንደገና አውት ከሆነ ደግሞ ሲወጣ፣ ቪዲዮም ከሆነ ሲገባ ሲወጣ መሃል ላይ። ስለዚህ ኢንስ ለምሳሌ አሁን ኢን የሚለው እዚህ ጋር ነክቼ ላሳያችሁ። ሮክ ቨርቲካል ይላል ስነከው እዩት። አያችሁ ቪዲዮ ከላይ ወደ ታች ይመጣል። ስዊንግ ቦተን ይላል። ልክ በዚህ መንገድ እናንተ መርጣችሁ የፈለጋችሁትን እዚህ ጋር መጠቀም ትችላላችሁ። እኔ ሮክ ቨርቲካል እንጠቀምና እንደዚህ አደርጋለሁ። ራይት ምልክት ከዛስ አሁንም ደግሜ እነካዋለሁ። ይሄ ቪዲዮ ሲያልቅ አውት ብልና አውት ማለት ቪዲዮ ሲጨርስ ወይም ስንጨርስ ከዛ ለምሳሌ ስትሬችድ አውት የሚላለ ስትሬችድ አውት የሚለውን ለምሳሌ እንደዚህ ብነካው እንደዚህ ያያችሁ ሲጨርስ በዚህ መንገድ ያልቃል ማለት ነው። እናንተ የፈለጋችሁትን እዚህ ጋር ፌድ አውትን የፈለጋችሁትን ኩዊክ ስካን የፈለጋችሁ መጠቀም ትችላላችሁና በዚህ መንገድ ከተጠቀማችሁ በኋላ ራይት ምልክቷን ትነካላችሁ። እንዲሁም ደግሞ እዚህ ጋር ኮምቦ ማለት መሃል ላይ ነው። ልክ በእነዚህ ስታይሎች ቪዲዮ እንዲንቀሳቀስ የሚያደርግላችሁ ማለት ነው። ያ መሃል ላይ ማለት ከጀመረ እስከ መጨረሻ ባለው መሃል ያለውን እንቅስቃሴ የሚያስተካክልላችሁ ነው ማለት ነው። ስለዚህ በዚህ መንገድ ይሄን ታያላችሁ። ይሄ ምን ይባላል? ትራንዚሽን። ስለዚህ አሁን የዚችን ትራንዚሽን የሰራውላት የዚችን ቪዲዮ ከት ያደረኳትን ብቻ ነው የዚህኛውንም መስራት እችላለሁ፣ የዚህኛውንም የተለያየ። ስለዚህ የሁሉንም ነገር መስራት ይቻላል። እኔ በአንዱ ቪዲዮ ብቻ በአንዱ ከት ብቻ ነው ያሳየዋችሁ። ስለዚህ አሁን ትራንዚሽንን በዚህ መንገድ ታስገባላችሁ። ይሄው ለምሳሌ እዚህ ጋር ላስገባና ላሳያችሁ። ይሄው አኒሜሽን እነካለሁ ማለት አኒሜሽን ለማለት ፈልጌ ነው። ትራንዚሽን ያልኩኝ አኒሜሽኑን እነካለሁ። ከዛ በኋላ ይሄው ሮክ ቨርቲካል ያደርጋለሁ። ራይት ምልክትን እነካለሁ። ከዛ አሁንም እዚህ ጋር ጫፍ ላይ ስደርስ አሁንም ይሄው አኒሜሽን እነካለሁ። አውት የሚለውን እነካዋለሁ። ልክ እንደዚህ እዚህ ጋር አደርጋለሁ። አሁንም ራይት ምልክት እያደረኩ አኒሜሽን በዚህ መንገድ ሰራና እጨርሳለሁ። ስለዚህ አሁን አኒሜሽን ከጨረስን በኋላ ቴክስትን እናያለን። ያው የቪዲዮ ኤዲቲንግ ወሳኝ ፓርቶች የሚባሉት እንግዲህ ከቲንግ አለ እና አኒሜሽን እና ትራንዚሽንም አሉበት። ግን ከቲንግ፣ ቴክስት እንዲሁም እና አጀስቲንግ ዋናዎች ናቸው እዚህ ጋር። ስለዚህ አሁን እዚህ ጋር ምን እናደርጋለን? ቴክስት ልናስገባ ነው። ቴክስት ስናስገባ ከዚህ ጋር ልክ እንደዚህ ይሄው ከታች ያሉ ፓርቶች ይታያቸዋል። እዚህ ጋር ቴክስት የሚል ታች ላይ ያለ ቲ የምትል ስለዚህ እሷን ጠቅስ አረጋት።
ቴክስት አድ ቴክስት የሚል ይመጣል። ኤ ብሎ ፕላስ ያለበት እሱን እነካለሁ። ወደ ውስጥ ገባሁ ማለት ነው። እዚህ ላይ ቴክስት ላይ የአማርኛ ፎንቶች ብዙዎቹ ስለማይሰሩ ያው ከጎግል ዳውንሎድ አድርጋችሁ መጫን አለባችሁ እዚህ ጋር። ስለዚህ ለምሳሌ አሁን እኔ እዚህ ጋር ገባሁ። ቴምፕሌት ፎንት ይላል። ፎንት የሚለውን እነካለሁ። እሱን ከነካሁ በኋላ ማይ ፎንት የሚል እዚህ ጋር እነካለሁ። እናንተ ማይ ፎንት ላይ ካላስቀመጣችሁ ማይ ፎንት ላይ ብትገቡ እንደዚህ አይመጣላችሁም። ከዛ ዜላን የሚላለኝ ይሄን እጠቀማለሁ ማለት ነው። ከዛ ወደ ቴክስት ይገባለሁ። እዚህ ቴክስት ላይ ምን ብዬ መጻፍ እፈልጋለሁ? አሁን ቴክስት ላይ አስገባ ነው። በአማርኛ ቴክስት ነው የምጽፈው። እዚህ ጋር ቪዲዮ ኤዲቲንግ በካፕከት በአጭርና በቀላል መንገድ የሚል እጽፋለሁ ማለት ነው። ይኸው እዚህ ጋር ቪዲዮ ኤዲቲንግ በካፕከት ልበልና ይኸው ባንድ ነው የምጽፈው። ለምን መሰላችሁ? ባንድ ጽፌ ስለማስተካክለው እዛ እንትኑ ላይ በካፕከት ቪዲዮ ኤዲቲንግ በካፕከት በአጭርና በቀላል መንገድ ይላል። በአጭርና በቀላል መንገድ ይላል እዚህ ጋር በቀላል መንገድ። ይኸው አሁን ይህንን ጽሁፍ እንዴት እንደምንሰራው ላሳያችሁ አንድ ባንድ። ይኸው በጣም ረጅም ነው አይደል? ይህን ጽሁፍ አሁን እንግዲህ አስተካክለን እንዴት ለእይታ ማራኪና ሳቢ እንደሚሆን እዚህ ጋር እንሰራለን ማለት ነው። ልክ እዚህ ጋር አሁን ስታይል የሚል አለ። ስታይል የሚለውን እነካለሁ። ስታይል የሚለውን ከነካው በኋላ አሁን በምን አይነት መንገድ ከለሩ እንዲሆን የጽሁፉ ከለር በምን አይነት መንገድ እንዲሆንልኝ እዚህ ጋር ያለውን እናያለን ማለት ነው። ለምሳሌ በነጭ ከሆነ ይሄን እነካለሁ። በጥቁር ከሆነ ልክ ይኸውላችሁ። አሁንም በቢጫ ከሆነ እዚህ ጋር፣ በቀይ ከሆነ እዚህ ጋር እኔ በቀይ እንዲሆን እፈልጋለሁ። ይሄ በቀይ ጽሁፉ ያው እዚህ ጋር ቪዲዮውን ስለሚያደምቀው ነው በቀይ ያልኳችሁ። ከዛ በኋላ ለዚህ ጽሁፍ ስትሮክ ያስፈልገዋል። ምክንያቱም ጽሁፉ ጠርዙ ላይ እንዲያምሩ ስትሮክ ያስፈልጋቸዋል። ስለዚህ ስትሮክ የሚለውን እነካለሁ። ከነካው በኋላ ይሄ ስትሮክ አሁን በነጭ ነው ያለ። ሳብ አድርጌ በጥቁር እንዲሆን ከፈለኩ ልክ እንደዚህ አደርጋለሁ። እንደዚህ ካደረኩ በኋላ ጥቁሩ በጣም እንዲደምቅ ከፈለኩ እዚህ ጋር ከታች ዊድዝ የሚለውን እስበዋለሁ። ከዛስ ሌላኛው እዚህ ጋር ቢጫ የሚለውን እነካለሁ። ቢጫው ይኸውላችሁ እዚህ ጋር የቢጫው ይኸውላችሁ እዚህ ጋር ሰማያዊ የተለያየ የፈለጋችሁን እዚህ ጋር በብላክ የፈለጋችሁን በአረንጓዴ የፈለጋችሁን መምረጥ ትችላላችሁ። እኔ በብላክ ላርገውና በብላክ ይኸው ጽሁፉን በቀይ ላርገው፣ ስትሮኩን ደግሞ እዚህ ጋር በብላክ ላርገው። በቃ አለቀ። ልክ ይኸውላችሁ እዚህ ጋር ይሄን ከጨረስኩ በኋላ ምን አደርጋለሁ መሰላችሁ? ይሄንን ቀስ ብሎ እንዲታይ እንደዚህ ሳብ አደርገዋለሁ፣ ስትራች አደርገዋለሁ፣ ስበዋለሁ። በእጄ ብዙ ስራ በእጃችን ነው የሚሰራና ከዛ ምንድነው የምናደርገው? ይሄ ከሆነ በኋላ ልክ የዚህ ቪዲዮ አኒሜሽን ይኖረዋል። አያችሁ አኒሜሽን ቅድም አጠቃቀም አያችሁ። የዚህ ቴክስት አኒሜሽን ይኖረዋል። ልክ ከዚህ ጋር አኒሜሽን ታይፕ ራይቲንግ የሚለውን እነካለሁ። ኢን ሲሆን ልክ ከዚህ ጋር መጀመሪያ ሲጀምር ልክ እንደዚህ ታይፒንግ ራይተር አይነት ስታይል እንዲኖረው አድርጌ ራይት ለዋለሁ። ከዛ በኋላስ አኒሜሽን ነካና እንደገና ደግሞ ምን አደርጋለሁ? አውት ሲጨርስ ደግሞ ልክ ዋተሪ ጀሎ በሚለው መንገድ እንዲጨርስ አደርግና ራይት አደርጋለሁ። ተመልከቱ። አሁን ይህን ቪዲዮ ተመልከቱ። ይህን ልክ እንደዚህ አሁን እዚህ ጋር ቴክስቱን እዚህ ላይ ያስቀመጡት ገና ላስተካክለው ነው። እሺ እንደዚህ ከተጠቀምን በኋላ አሁን ምን እናደርጋለን መስላችሁ? ይህን የቴክስት ጠርዟን እንደዚህ ስባታለሁ። ከሳብኩ በኋላ ልክ እዚህ ጋር ኬፍሬም የምትባላችሁ ወሳኝ ቴክስት ለመጨመር ረዘም ያለ ቴክስት ለመጨመር ዋና ስራ ያላት ኬፍሬም ትባላለች። ኬፍሬም የምትባለው እዚሽ ጋር ይቻትላችሁ በአራት ማዕዘን ዳብል ሆና ያለችው ነው። እሷን አስራት አለው እዚህ ጋር አስራት ጽሁፌ ላይ ምን ይመጣል? ቀይ ነገር ይመጣል። ከዛ ይሄን ጽሁፍ እንደዚህ አድርጌ ሳብ አደርገዋለሁ በእጄ ወደ ግራ ስበውና ከዛ ይችን ከላይ ያለችዋን ጽሁፍ ጫን አረግና ምን አረጋታለሁ? ወደፊት አመጣታለሁ። አያችኋታ? ይሄው እንደዚህ ልክ እንደዚህ ቀስ ብሎ እንዲመጣ የኬፍሬሙን ማሰሪያ ቦታ ራቅ አድርጉት። ማፍጠን ከፈለጋችሁ ደግሞ ቀረብ። ይሄው አሁን ለምሳሌ እንደዚህ ሳብኩትና ይሄንን ልክ እንደዚህ ጋር ይሄው እንደዚህ ይቆያል። አሁን እንደዚህ ስቤ ልክ ከዚህ ጋር ኬፍሬሙን ከዚህ ጋር ካሰርኩት ጽሁፉ ባለበት ይቆያል እንዲህ እንዳለ ማለት ነው። ከዛ አሁንም እንደዚህ ሳብ አድርገውና ኬፍሬሙ ምን አድርገዋለሁ? ልክ ወደ ግራ እሰበዋለሁ። እንደዚህ ቪዲዮ የምትለዋ ውስጥ ትገባለች ማለት ነው። ከዛ አሁንም እንዲያለ ይሄዳል።
ልክ ከዛ በኋላ አሁንም ይሄው ኤዲቲንግ የሚለውን እንደዚህ አጠፋለሁ። እዚህ ጋር ስንጽፍ ቆይ እዚህ ጋር ክፍተት መፍጠር አለብን። ኤዲቲንግ በሚለው መካከል ያለውን ክፍተቱን ሰፋ እናድርገው፣ ችግር የለውም። ይሄው ኤዲቲንግ በካፕከት ከምትለው መካከል ክፍተቷን ሳብ ማድረግ አለብን። እያንዳንዳችን ለመከፋፈል እንዲመቸን ነው። በቃ ይሄው ስለዚህ አሁን እንደዚህ አደረግኩ። እዩት፣ ተመልከቱት። ስለዚህ አሁን እዚህ ጋር ይሄው ኤዲቲንግ የምትለዋን እዚህ ጋር አስገባን። አሁንም እንደዚህ ሳብ እናድርገውና እናስረዝመዋለን። ለምን በደንብ እንዲታይ ነው። ይሄው አሁን ኤዲቲንግ የሚለው ጠፍቷል፣ ቪዲዮ የሚለውን የቀረ አይደል? ልክ እንደዚህ ሳብ ሳረግና አሁንም ደግሞ ቪዲዮ የሚለውን ወደዚህ እየጠፋ እንዲሄድ አደርገዋለሁ። አሁንም ሳብ አረግና ደግሞ እዚህ ጋር ይሄው ኤዲቲንግ የሚለው ይጠፋል። ልክ እንደዚህ እዛ ትሄዱና ልክ እንደዚህ ይሄው አያችሁት አይደል? ልክ እንደዚህ አድርጌ ይሄው በዚህ መንገድ እንዲህ ብሎ እንዲጨርስ አድርገውና ከዛ ኬፍሬሙን እዚሁ ላይ አስረዋለሁ ማለት ነው። እዩ እንግዲህ እንዴት እንዳለ እዚህ ጋር ተመልከቱ። እንግዲህ ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። በስልካችሁ ብቻ ህይወታችሁን መቀየር ትችላላችሁ። ዛሬ ለጀማሪዎች ቀላልና በስልካችን ብቻ ገንዘብ የሚሰራ ትክክለኛ የዩቲዩብ ቻናል ወይም ደግሞ ሞኔታይዝ የሚሆን የዩቲዩብ ቻናል አከፋፈትን ስቴፕ ባይ ስቴፕ እስከ መጨረሻው እንመለከታለን። ለቤቱ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንድ በትክክል የዩቲዩብ ቻናል ለመክፈት አያችሁት አይደል? እንዴት እንደሚያምር። ልክ በዚህ መንገድ ቴክስቶችን ማስተካከል ትችላላችሁ። ይህን ቴክስት ልክ እንደዚህ አድርጋችሁ በኬፍሬም ትሰሩታላችሁ ማለት ነው። ቴክስት አገባብ ልክ እዚህ ላይ አይተናል። ሌላ ቦታ ላይ ደግሞ አሁንም ቴክስት ማስገባት ከፈለጋችሁ ፕላስ ምልክቷን ትነካላችሁ። ከዛ በኋላ እዚህ ጋር ማይ ፎንት እዚህ ጋር ልክ ይኸው ቆይ ማይ ፎንት የሚለው ጋር ልግባና እናንተ የአማርኛ ፎንት አልሰራላችሁ ካለ አውርዱ፣ ጫኑ፣ መጫን አለባችሁ። ስለዚህ እዚህ ጋር ይኸው እስኪ እዚህ ጋር ስታይል ልበልና ማይ ፎንት ገባለሁ ዜላን በቃ አሁን። ስለዚህ አሁን እዚህ ላይ ለምሳሌ ምንድነው ካፕከት የሚል ጽሁፍ ለምሳሌ ማስገባት ብፈልግ ካፕከት የሚል ጽሁፍ ለእናንተ ለማሳየት ነው። ካፕከት ይኸው ካፕከት የሚል ጽሁፍ አስገባው። አሁንም ይሄንን ጽሁፍ እዚህ ጋር አመጣዋለሁ። ልክ እንደዚህ ማተለክ ከፈለኩ ይችን ይዝና እንደዚህ ስበዋለሁ። ማሳነስም ከፈለኩ ይችን ይዤ እቀንሰዋለሁ። ስለዚህ እዚህ ጋር መሃል ላይ እንዲመጣ አደረኩ። ከዛ ስታይል የሚለውን ነካና ይሄን ጽሁፍ አስተካክላለሁ። ቅድም በቀይ ነበር፣ አሁን በጥቁር አደርገዋለሁ። ከዛ በኋላ ስትሮክ የሚለውን ታች አበራና ስትሮኩን በምን አደርገዋለሁ? ወይ በሰማያዊ ወይም ደግሞ ደመቅ እንዲል በቀይ ያደረኩት። እዛ ራይት ምልክቷን እነካለሁ። አሁንም እዚህ ጋር ስታይል የምትለዋን ነካና እዚህ ጋር አኒሜሽኑን ማስገባት እዚህ ጋር እችላለሁ። ከዛ ውጭም ደግሞ ታች አኒሜሽን የሚል አለ፣ እሱን ነክቼ የዚህን ጽሁፍ አኒሜሽን እንዲኖረው አደርጋለሁ። ይሄው ታይፕ ራይቲንግ እንደሚለው ነካለሁ፣ ራይት እላለሁ። አሁንም አኒሜሽን የሚለው ነካና አውት ሲሆን ሲጨርስ አውት እዚህ ጋር ልክ ፊላ ጃምፒንግ በሚል አይነት እንዲያልቅ አደርጋለሁ። ይሄውላችሁ አሁን ተመልከቱ። የዩቲዩብ ስቱዲዮ አፕሊኬሽን፣ ሶስተኛ ደግሞ ክሮም ብራውዘር። አያችሁ ይሄ ካፕከት አገባቡን አያችሁታ እንዴት እንደጻፈው። ይሄው አፕሊኬሽን፣ ሶስተኛ ደግሞ ክሮም ብራውዘር። ስለዚህ ቴክስቶችን በዚህ መንገድ እያስገባችሁ ማስተካከል ትችላላችሁ። ስለዚህ አሁን ምን ቴክስትን አይተናል። ስለዚህ ወደ መጨረሻው ርዕሳችንና አጀስቲንግን እናያለን፣ ዋናው ስራ የሚሰራ። ስለዚህ አጀስቲንግ ለምን ይጠቅማል ካላችሁ ለምሳሌ ስልካችሁ አሪፍ ስልክ ካልሆነ ወይም ደግሞ ብራይትነሱ ያነሰ ከሆነ የመብራት አለመስተካከል ካለ ወይም ደግሞ የቪዲዮ ጥራት ካለ እንዳጠቃላይ እነሱን የምናስተካክላቸው በአጀስቲንግ ነው። ስለዚህ እዚህ ጋር ታች ላይ እዚህ ሳብ እናደርግና የዚህን ቪዲዮ አጀስቲንግ እዚህ ጋር እናገኘዋለን ታች ላይ። አሁንም እዚህ ጋር መጠንቀቅ አለባችሁ። ስለዚህ አጀስት ስትሰሩ ሁሉም ቪዲዮ አጀስት ያስፈልገዋል ማለት ሳይሆን እንደ ቪዲዮ አስፈላጊነት ነው። ስለዚህ በጣም ጥሪት ያለ ከሆነ አያስፈልገውም፣ ግን ደብዘዝ ያለ ከሆነ ማጥራት ይቻላል። ደግሞ በጣም ከልክ በላይ የጠራ ከሆነ መቀነስ ይቻላል። ስለዚህ እሱን በአጀስቲንግ ነው የምንሰራው። አጀስት የሚለውን እዚህ ጋር እንነካለን። ከነካም በኋላ ከዚህ ላይ ስንት ወደ 1 2 3 ወደ 5 6 ወሳኝ ሴቲንጎች አሉ። ስለዚህ የመጀመሪያው ብራይትነስ ነው።
ብራይትነስ ማለት ልክ የስልካችሁ ብርሃን ያነሰና የበዛ ከሆነ ያነሰ ከሆነ ለመጨመር የበዛ ከሆነ ለመቀነስ። እንዲሁም ኮንትራስት አሁንም የቪዲዮአችሁን ውበት ከፍና ዝቅ የምታደርጉበት ነው። አንድ ባንድ እየነካን እንይ። ብራይትነስ የሚለውን ነካለው። ተመልከቱ ቪዲዮ እንዴት እንደሚቀይረው። ልክ እንደዚህ ስስበው አያችሁ፣ ብራይትነሱ ሲበዛ ነጭ አደረገው ወደፊት። ልክ እንደዚህ ስቀንሰው ደግሞ አጠቆረው አያችሁ። ስለዚህ እዚህ ጋር ባላንስ ለማድረግ ልክ ይኸውላችሁ እኔ አሁን እዚህ ጋር ትንሽ ነው ማድረግ የምፈልገው። ትንሽ ይሄው 5 ላይ ያደረኳት ብራይትነሷን። ለምን? የቪዲዮ ጥራትም ደና ስለሆነ። እሺ ከዛ ኮንትራስት፣ እናንተ የቪዲዮ እንደ ቪዲዮ ጥራት ነው የምታስተካክሉት። ኮንትራስት የሚለውን አሁንም ይኸው ተመልከቱ። ወደዚህ ባደርገው እዩት፣ አያችሁት? ልክ ወደ ቀኝ ሳረገው ደግሞ እንደዚህ በዛበት አይደል? ስለዚህ እናንተ አመጣጥናችሁ ለቪዲዮ የሚመጥነውን መጠን እናንተ ይኸው፣ እኔም አሁን 5 ሰጠሁት። እሺ ሳቹሬሽን ማለት ደግሞ እንዲቀላና እንዲጠቁር የሚያደርግ ነው። ስለዚህ ይኸው ወደ ቀኝ ሙሉ ባደርገው በጣም ቀይ ሆነ፣ የሌለ ይዘቱን ቀየረ። እሺ ወደ ግራ ባደርገው ደግሞ ይኸው ጠቆረ። ስለዚህ አንዳንድ ሰዎች በጥቁር በብላክ ቪዲዮ ለመስራት ከፈለጋችሁ ሳቹሬሽን ላይ ነው የምትሰሩት ማለት ነው። ስለዚህ እዚህ ጋር እኔ 5 እሰራለሁ። ይኸው ለዚህ ቪዲዮ 5 ይበቃዋል። እሺ ብሪሊያንስም ልክ ታያላችሁ፣ ቼክ ታደርጋላችሁ። እዚህ ጋር ይሄው ወደ ቀኝ እንዴት እንትን አለው፣ ይሄው ወደ ግራ። ስለዚህ እዚህ ጋር አሁን ስንት እሰጣለሁ? 5። በቃ ሻርፕን የሚባል አለ እዚህ ጋር። ሻርፕንም ታዩታላችሁ እንዴት እንደሚያደርገው አያችሁት አይደል? ስለዚህ ሻርፕንም የተወሰነ ሻርፕንም እዚህ ጋር ትንሽዬ ብቻ ይሄው 5። እዛ ክላሪቲ ይሄው ተመልከቱ፣ አያችሁት አይደል እንዴት እንደሚቀያየረው ቪዲዮን። ትንሽ ነው የምንፈልገው 5። በቃ አለቀ። ስለዚህ እነዚህን ክላሪቲ፣ ሻርፕን፣ ብሪሊያንስ፣ ሳቹሬሽን፣ ኮንትራስት እና ብራይትነስ አሁን ወደ 6 ሴቲንጎች እነዚህ ላይ ተጠቅመናል። ስለዚህ በዚህ መሰረት ምን አደረግን? ቪዲዮአችን ያልተስተካከለውን ብራይትነስ፣ የተደብዘዝ ያለውን እነዚህን ነገሮች እዚህ ጋር አጀስት እናደርጋለን በአጀስቲንግ። ከዛ ራይት ምልክቱን እነካለን። ይህን ከጨረስን በኋላ አንድ መጠንቀቅ ያለባችሁ ነገር እኛ ስንሰራ ስፕሊት ወይም ከት አድርገናል አይደል? ስለዚህ አሁን የሰራልና የመጀመሪያዋን ፓርት ብቻ ነው አይደል? አጀስቲንጉን ቼክ ማድረግ አለባችሁ። ከዛ ይችን ነጯን ትይዙና ወደፊት ትስቡታላችሁ እስከ መጨረሻው። ይችን እንደዚህ አድርጋችሁ ካላስተካከላችሁ የአንዷ ቪዲዮ ብቻ አጀስት ነው የተሰራላችሁ፣ የአንዷ ከት የሆነችው ብቻ። ይሄው እስከ መጨረሻው አያችሁት? ስለዚህ ይሄው አጀስቲንግን በሚገባ ሰርተናል ማለት ነው። ስለዚህ ዛሬ በካፕከት ለዩቲዩብ የሚያስፈልጉ 6 ስቴፖችን በመጠቀም ይሄን የመሰለ አሪፍ ቪዲዮ ሰርተናል። ይሄው ማየት ትችላላችሁ። ብቻ ህይወታችሁን መቀየር ትችላላችሁ። ጽሁፉን ማየት ትችላላችሁ። ዛሬ ለጀማሪዎች ቀላልና በስልካ ስለዚህ ይሄን የመሰለ አሪፍ ቪዲዮ ሰርተናል ማለት ነው። ጽሁፉን ማየት ትችላላችሁ። ትራንዚሽኑ አለ፣ አኒሜሽኑ አለ፣ ብራይትነሱ አለ፣ ከቲንጉ አለ፣ በሙሉ ተስተካክሏል። ስለዚህ አሁን እዚህ ቪዲዮ ላይ ምንም አይነት የተሰራ ስህተት ያለ አይመስልም። በቃ አለቀ። በዚህ መንገድ ፕሮፌሽናል ቪዲዮ አድርገናል ማለት ነው። ስለዚህ እናንተም ይሄን ቪዲዮ በትክክል አይታችሁ ከዚህ ሰዓት ጀምራችሁ በትክክል ቪዲዮአችሁን እየቀረጻችሁ ዩቲዩባችሁን መስራት አለባችሁ። ያልገባችሁ ካለ ደግሞ በኮሜንት አሳውቁ። ይሄ ፓርት 1 ቪዲዮአችን ነው። ፓርት 2 ፓርት 3 እያለ ይቀጥላል። ገና ስለ ቪዲዮ ኤዲቲንግ ብዙ እናስተምራችኋለን። ስለዚህ ሁላችሁም በደንብ ተከታተሉ። በደንብ ተከታትላችሁ ደግሞ ውጤት ማምጣት አለባችሁ። እነዚህን ቀላል ዘዴዎች በመጠቀም የቪዲዮአችሁን ጥራት መጨመር ትችላላችሁ። ዛሬ በዚህ ቪዲዮአችን ያልገባችሁ ማንኛውም ጥያቄ ካለና ቀጣይ እንድሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ። ይህ የመጀመሪያችንና ፓርት 1 የቪዲዮ ኤዲቲንግ ፓርት 1 ነው። ስለዚህ ፓርት 2 ፓርት 3 እያለ ፓርት 4 እያለ በፓርት ከፋፍዬ የማቀርብላችሁ ይሆናል። ስለዚህ ሁላችሁም እንዲህ አይነት ተመሳሳይና አስተማሪ ቪዲዮ እንዲደርሳችሁ ሳብስክራይብ አድርጉ፣ ላይክ በማድረግ አበረታቱኝ። እንዲሁም ሸር እያደረጋችሁ ለሌሎች ጓደኞች እንዲዳረስና እነሱም እንዲማሩበት አድርጉልኝ። ቀጣይ በሌላ በፓርት 2 ቪዲዮ እስክንገናኝ ቸርን ሰንብት።